የሰዎቹ ሙዚቃ አድናቂ እጹብ ድንቅ ዛሬ በቤቴ ተገኝታለች። ጸዴ ብሎ አብረን እንውላለን። አይ ደህና ነሽ? አለሽልኝ እጹብ። ፊት ለፊት እንግዲህ ሶስት ነገር አስቀምጠናል። ሚጥሚጣ፣ ጨውና ውሃ። ቃጠሎ ላይ እንዴት ነሽ? በጣም አሪፍ። በቪዲዮአችን መሀል ላይ ወይ ትቃጠላለች ወይ ጨው የሚያደርገውን ያደርጋታል ወይ ደግሞ ንጹህ አትጠጣለች። ይሄ ሾው እርስ በርስ የምንተዋወቅበት ሾው ዛሬ ማዕድ ላይ ያለም የተገናኘ ነው። ሰው ከአንቺ ጋር በሚጠጣው ይሆናል ማለት ነው። እጹብ ማን ናት? እጹብ ማለት እንግዲህ ራስ ማስተዋወቅ ባይዘ በጣም ከባድ ነው። እንግዲህ ቲክቶክ ላይ የምታውቁኝ የኦልድስ ሙዚቃዎችን በማዳመጥ ነው። ብዙ ሰዎች ይገርማቸዋል በዚህ እድሜ የድሮ ዘፈኖችን በመስማቴ እና በጣም አሪፍ። እሺ እጹቤ እንግዲህ የፎቶግራፊ ላይ በደንብ ጸዴ አቋም ያላት ልጅ ናት። ፎቶ በጣም መነሳት ትወዳለች። ስለዚህ አንዱ አይ ቲንክ ሆቢሽ እሱ ይመስለኛል። በኋላ ላይ እናወራዋለን። የኔ ያው እንግዲህ ትራቭል ላይ ነው የምሰራው። መንገደኛው ነው ዩቲዩብ አካውንት ላይ እንደምታውቂው። ሶ ስለ ጉዞ እናወራለን። እድሉን ብታገኝ በኢትዮጵያ ውስጥ መሄድ የምትፈልግባቸው 3 ቦታዎች? የመጀመሪያው ድሬዳዋ፣ ሁለተኛ ባህር ዳር፣ ሶስተኛ አፋር። በጣም አሪፍ። እሺ ይሄ ቻሌንጅ የቲክቶክ ነው እና ቲክቶክ ላይ ትዝ ካላችሁ ቤተሰቦች ከ3 አንዱ ስንት ሺህ ላይ ካገኘ የት ልውሰዳችሁ የሚል ቻሌንጅ አለ። ይህን ቻሌንጅ እንግዲህ እዚህ ሾው ላይ አምጥቼዋለሁ፣ ግን እዚህ ላይ ደግሞ ያው ላይክ ከባድ ነው። በኮመንት ነው። ስለዚህ ስንት ሺህ ላይ ወይም ስንት ኮመንት ካደረጉ ከ3 አንዱ የት ልውሰድሽ? 500 ላይክ ካደረጉ አፋር። እሺ ባካፕ እንያዝ። ስንት ኮመንት? 100። ስለዚህ 100 ኮመንት ወይም ደግሞ 500 ላይክ። ኮመንቱ ምንድነው? እጹብ ድንቅን ውሰዳት ብላችሁ ኮመንት ካደረጋችሁ ጉዞ ወደ የት? አፋር። ለስንት ቀን? 3 ቀን። እቺ 3 ቀን ብዙዎቹ ይወዷታል። ለማንኛውም ዛሬ ቤት እንግዲህ የሰዎቹ አድናቂ እጹብ ድንቅ ተገኝታለች። 3ቱም ቦታ እንዴት መረጥሽ? አንደኛ ከዚህ በፊት ሄጄባቸው አላውቅም። ሰዎች ደግሞ ስለ ቦታዎቹ ሲናገሩ እንሰማቸው በጣም ደስ የሚሉ ለመሄድ የሚያጓጉ ናቸው ነው። በዛ ተነሳስቼ ነው። በጣም አሪፍ። ከድሬ ከባህር ዳርና ከአፋር ሲባል አፋር ሊመረጥሽ? ሌሎቹስ? ሌሎቹም ከምርጫዎቼ መሀል ናቸው፣ ግን አፋር በጣም ለቱሪስቶች በጣም የምትስብ ቦታ ናቸው። ከማጋር አልፋ የውጭ ዜጎች ሁላ የሚመኙት ቦታ ነው። ስለዚህ ቅድሚያ ለአፋር ሰጥቻለሁ። ናይስ። ጉዞ ከተነሳ ይቀር የሄድሽባቸው ቦታዎችስ? ብዙ እንኳን የጉዞ ልምድ የለኝም፣ ግን ወደ የት መሰለኝ ደብረ ብርሃን ደርሶ መልስ ወይስ አለ? ደርሶ መልስ። አየሩ እንዴት ነበር? ገጠመኝ እስኪ ንገሪኝ። ለሰርግ ነበር ሄድኩት። አሪፍ። በሌሊት ነው ሄድኩት፣ በማታ ተመለስን። በጣም አሪፍ ነበር። በጣም አሪፍ። እሺ አሁን ስለ ጉዞ አውርተናል፣ ስለሄድሽባቸው አውርተናል። በጣም ማትረሺው ገጠመኝ የለም? በጣም አሪፍ። ወደ ሆቢ እንምጣ። ሆቢዎችሽ ምንድን ናቸው? ሆቢዎቼ በልጅነቴ እንደምወድ ነበር ለቤተሰቦቼ ስናገር ያደግኩት። ሯጭ መሆን ፈልጋለሁ። ሩጫ ላይ ጎበዝ ነኝ? አይ ያን ያህልም አይደለም። ብንወዳደርስ? ከአንተ በስ የምር። ስለዚህ ቤተሰቦች ከእጹብ ጋር እንጦጦ ሄደሽ ታውቂያለሽ? አንዴ። ናይስ። 1000 ምናምን እርምጃ ነው። ስለዚህ እንጦጦ እንሂድና ከእጹብ ድንቅ ጋር ሩጫ እንወዳደራለን። በቅጣት እናድርገው። ምን ይሁን ቅጣት? አጭር ሩጫ አይደለም፣ ሙሉ እንጦጦ ነው በጨረሰን እናደርጋለን። ግድ የለሽ ግን ቅጣቱ ምን ይሁን? ኩሻፕ ሌላ መሞከር ነው ፈልግ። ሆቢ ላይ እንምጣ። ሯጭ መሆን ትፈልጊያለሽ? ሌላስ? ሃይኪንግ፣ ተራራዎች፣ በጣም የምትመኝበት ቦታ ሃይክ ባደርግበት ብለሽ የምታስብ? የኢትዮጵያን ትልቁ ተራራ። ናይስ። በጣም አሪፍ። ባየው ደስ ይለኛል በጣም። ግን በጣም ረጅም ቀን ጉዞ አለው። ሊትራሊ 3-4 ቀን አለው። ስለዚህ እዛ መሄድ ይፈልጋል። በጣም አሪፍ። ሆቢዎችሽ እነዚህ ናቸው።
የሞከርሻቸው ወይም መሞከር የምትፈልጊያቸው ነገሮች? የሞከርኳቸው ብዙ ብትሞክሪያቸው ብታረጊያቸው ደስ ይልሽ? ያው ልጆቹ ጉዞ ይስለኛል። ስለዚህ ሃይኪንግ ለማድረግ ይፈልጋል። እሺ አዲስ ነገሮች ነው። ታለንት ላይ ነው እንባ ታለንትሽ ምን? ታለንት ብዬ ማሰበው ሙዚቃው መስፈን ብዙም አይደለም። አዳማጭ ናይስ። እሺ ሌላ ፎቶግራፊ ሞዴል እዛ ኢንዱስትሪ ላይ መቆየት መስራት ምናምን ፍላጎት አለሽ? እስካሁን ሰርተሽ ታውቂያለሽ? ፎቶ ተነስተሽ አታውቂም? እሺ የኔ ሀሳብ በምግብ ልፈትንሽ ነበር ቅድም እንዳልኩሽ። ያው እሱን ማድረግ ካልቻለን ደግሞ የሚጠጣውን አድርገናል። ግን ደግሞ በምግብ ውስጥ እንምጣና ምን አይነት ምግብ ትወጃለሽ? ከሚጠጣውስ ምን ትወጃለሽ? ምግብ ስጋ፣ ክትፎ በጣም የስጋ አካል። እሺ ክትፎ። ሌላስ? ሩዝ። የምትችያቸውስ? ይሄ ቀለል ያሉ ምግቦች እችላለሁ። ሽሮ፣ ፓስታ፣ ፍርፍር። እነዚህ በጣም ይወጣልኝ ምግቦች ነው። እሺ የሚጠጣ ወደው ኮካ-ኮላ ወጣው ነገር ነው። ኮካ። እሺ በጣም ከምትወጃቸው ኦልዲስ ሙዚቀኞች መሀል ሶስት? አንደኛው ቴዎድሮስ ታደሰ። ቴዎድሮስ። ሺሩስ በከ ቴዲ አፍሮ። የሆነውን አልበም ነው የፈየሽ? በጣም ሰ ከ18 የትኛው ተመቸሽ? ናይስ። ይሄ የሰባዎቹ አድናቂ እንደሆንሽ ፊል አድርጌዋለሁ አንቺም እንደነገርሽኝ እና የሰባዎቹ አድናቂ እንዴት ሆንሽ እና ከመቼ ጀምሮ ነው ያንን መስማት የጀመርሽው ወይም ደግሞ አድናቂ ሆንሽው? አድናቂ ሆንኩት ቤተሰቦቼ የድሮ ሙዚቃዎችን ያዳምጣሉ። በተለይ የኤፍሬም ወዳጆች ናቸው። እኔም ኤፍሬምን አዳምጣለሁ። ያው ቅድም ስላልጠቀስኩት ምናልባት 3 ጥቀሽ ስላልከኝ ነው፣ ለዛ ነው። እና ከዛ የተነሳ ነው። ግን ለቴዎድሮስ ታደሰ አደላለሁ። ከልጅነት የጀመርኩት የድሮ ሙዚቃዎችን ማዳመጥ ይሄን ይመስላል። ናይስ። ምናቸው ነው የሚመቸው? ሙዚቃ አለ። ሌላስ? አሁን የሰባዎቹ ዘመን ላይ ምናቸው ይመቸው? ዘመናዊ ሽግናቸው 40 ዓመት ብዙ ዓመቶችን ተሻግረው እስካሁን እየሰማናቸው ወደፊትም ደግሞ ይሰማሉ። ለምን ይመስልሽ? ለምን የተወደዱ ይመስልሻል? ከልባቸው ነው የሰውነት ከውስጥ የመነጨ ነገር ነው። ምንም ጥያቄ የሌለው ነገር ነው። ምን ያህል እንደለፉበት፣ ምን ያህል ዋጋ እንደከፈሉበት በደንብ የሚያሳይ ነገር ነው። ስለዚህ ይመስለኛል። በጣም አሪፍ። አሁን ምን ልናደርግ ነው መሰለሽ? አይለኛ እዚህ ፊት ለፊት ላይ እንዳልኩሽ ሚጥሚጣ፣ ጨው እና ውሃ አለ። አይንሽን ታስሪልኛለሽ። ቤተሰቦች እሷ አይኗን ካሰረሽ በኋላ ቦታ ቀያየራለሁ። እንግዲህ ጀስት ፈን ለማድረግ ነው። የትኛው ይደርሳታል፣ ልቧ የትኛውን ይመራታል የሚለውን ለማወቅ ነው። እሰሪ ላዙርበት። በዚሁ አጋጣሚ የዩቲዩብ ኮንተንቴ ላይ ትራቭል መንገደኛው የሚባል የዩቲዩብ ቻናል ነው ያለኝ። እንደዚህ አይነት ሾዎች እርስ በርስ የምንተዋወቅበት፣ ኩክ የምናደርግበት፣ እንደዚሁ ፈንፋክት የምንፈጥርበት ሾዋችን ነው። ሌላ እንግዳ ቀጣይ ክፍል ላይ የሚዤላችሁ እመጣለሁ። ከእሷ ጋር ደግሞ ፎቶግራፍ ሞዴሊንግ ላይ በጣም የመስራት ፍላጎት አላት። ስለዚህ ፎቶሾት ላይ ማሰራት ወይም ደግሞ ፎቶግራፊ ዓለም ላይ ያላችሁ ሰዎች እስኪ ኮላብ አድርጉና ውጤት ምናይ ይሆናል። እንግዲህ አይኗን አስራለች እንደምትመለከቱት። ይሄ ሚጥሚጣ ነው እንደምታዩት። ይሄኛው ጨው ነው። ደስ የሚለው ጨው በሚጥሚጣ ነው። ይሄ ደግሞ ንጹህ ውሃ። እንዲህ እናደርግ። ውሃውን ከጠጣሽ የፈለግሽውን ቅጣት ትቀጫለሽ። የፈለግሽውን ከቪዲዮ በኋላም ሊሆን ይችላል፣ ከቪዲዮ በፊትም እዚሁ ቪዲዮ ላይ ሊሆን ይችላል። ከውሃው ውጪ ደግሞ ሚጥሚጣና ጨውን ከጠጣሽ ፕሮዳክሽን ቲም የሚሰጥሽን ትዕዛዝ ትፈጽሚያለሽ። ያስማማናል? ስንት ነው? አሰከሽ? እሺ ያ ቢታሰርም እንትን እንዳይልብን እናደርጋለን። ከ3 አንዱ ነው የምናደርገው። ስለዚህ
ውሃ ከጠጣች እኛ እንቀጣለን። ከዛ ውጪ ደግሞ ያለውን ከጠጣች ቲም የሚቀጣትን ቅጣት ትቀጣለች። እሺ ይሄ አየር የምታዩ ሲኒዎቹ ናቸው። ከሶስቱ አንዱን መውሰድ ትችላለሽ። ፊት አለ ጨው፣ ሚጥሚጣ፣ ውሃ። ከሶስት አንዱ ጨው፣ ሚጥሚጣ፣ ውሃ። ከሶስት አንዱ። ስለዚህ ዳብሰሽ ድረሽበት እንዳልኩሽ እንዳረሽው። ውሃ ከጠጣሽ እኛ እንቀጣለን። ጀምር። ቤተሰቦች እንግዲህ ማንሳት ያለሽ ስሜቱ እንዴት ነው? ተቃጠልሽ ና ግባለት። ስለዚህ ከሶስት አንዱ ምረጡ ብለን አይኗን አስራ ሚጥሚጣውን መርጣለች። ስለዚህ ቅጣት እንቀጣታለን። እንግዲህ ድልሽ ከሸፈ እንጂ ቅድም ምን ነበር ያልሽው? ከሶስት አንዱ የት መሄድ ነበር የምፈልገው? አፋር አምልጧታል ስለሚቻል። ለማንኛውም ውሃ በጠጣ ኖሮ አፋርን ወስዳት ነበር። ውሃ አልጠጣችም፣ ሚጥሚጣን የጠጣችው። ስለዚህ ቅጣቱን ትጨርሰው። እያየሽው ደግሞ ስሜቱ ይለያያል። ግድ የለሽም፣ መዝጊያችን ቅጣት እኮ ነው። ቤተሰቦቻችን በዚህ ሾው ላይ መሳተፍ የምትፈልጉ ሰዎች ራሳችሁን እያስተዋወቃችሁ ቀለል ያሉ ጌሞችና ቀለል ያሉ ስራዎችን እየሰራን አብረን ቆይታ እናደርጋለን። የመጨረሻ ጥያቄ በፎቶግራፊ ዓለም ምን አይነት ደረጃ ላይ መድረስ ትፈልጋለሽ? የራሴ የሆነ ብራንድን መገንባት ትፈልጋለሽ? ጎርጂየስ በፋሽን ላይ በፎቶግራፊ ላይ። በጣም አሪፍ። ቤተሰቦች እንግዲህ እጥር ምጥን ቅልብጭ ብሎ ከዚች ከመሰለች ሸበላ ጋር ጥሩ ቆይታ አድርገናል። ለማንኛውም በሌላ እንግዳ በሌላ ሾው እንገናኝ። ከዚህ በላይ ጥሩ ነገሮች ይዘን እንመጣለን። መንገደኛው ነኝ። ሰብስክራይብ